ሊዮኔል ሜሲ ግን ጋይስ የምሬን ነው የምላችሁ ውለታ እየዋለልን ነው። ትላንትና ያንን የመሰለ ጨዋታ አሳይቶን ያንን የመሰለ ፐርፎርማንስ አሳይቶን ማለት ነው ሃትሪክ ሰርቶ በጨዋታው ወጥቶ ደግሞ ሲቀየር ማለት ነው በቃ ልባችንን ነው የገዛው ማለት ነው ሊዮኔል ሜሲ። ጋይስ ነገሩ እንዴት ሆነ መሰላችሁ? ሊዮኔል ሜሲ በትላንትናው ጨዋታ ተቀይሮ ሲወጣ የአርጀንቲና ብሔራዊ ቡድን የሚቀመጥበት ቤንች ማለት ነው ቦታ አልነበረውም። ብዙ ሰው ነበረው ምናምን ነገር በቦታው ማለት ነው። ግን ማለት ነው ቢሆንም ሊዮኔል ሜሲ ተቀይሮ ሲወጣ ብዙ ተጫዋቾች ተነስተውለታል። ግን የእነሱን መነሳት አልፈልግም ተቀመጡ ብሎ ማለት ነው። ይህ ተጫዋች መሬት ላይ ተቀምጦ ነው የጨረሰው እንደማንም ተራ ተጫዋች ማለት ነው። አስቡት፣ ይህ ሊዮኔል ሜሲ በእግር ኳስ ታሪክ ያላሳካው ዋንጫ የለም። ዓለም ዋንጫንም ብትሉ ቻምፒዮንስ ሊግን ባላንዶርን እንደሱ ሰብስቦ ያነሳ ተጫዋች የለም። ግን ጋይስ ሪስፔክት በማለት ማለት ነው እነሱ እዛው እንደተቀመጡ እሱ እዛው መሬቱ ላይ እንደተቀመጠ ጨረሰ ማለት ነው። እና ከዚህ በላይ ምን አይነት ሀምብል አለ ማለት ነው። እኔ ጋይስ ልክ ሜሲ እንደዚህ ተቀምጦ የሁሉ ዋንጫ በልቶ መሬት ላይ ተቀምጦ መጨረሱን ሳይ ጋርናቾ ማለት ነው ለአርጀንቲና ብሔራዊ ቡድን ተጠርቶ እንደዚህ ቤንች ላይ ምናምን ነገር ሰው በዝቶበት ምናምን ነገር ቢያይ ማለት ነው እየጎተተ የሚያነሳቸው ነው የሚመስለኝ ማለት ነው። ልክ ሜሲን ሳይ ጋርናቾ ነው ትዝ ያለኝ ማለት ነው። እና ይመቻችሁ። ኮመንታችሁን አስቀምጡ ሀሳብ